ሰላም የቲክታክ እና የዩቲዩብ ሰዎች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንደተለመደው የኮምፒውተር አጠቃቀም ትምህርት ይዤላችሁ መጥቻለሁ። በተለይ ደግሞ ማይክሮሶፍት ወርድ ላይ እንዴት አድርገን ጽሁፎቻችን ማሳመር እንችላለን የሚለውን አንድ አጭር ትምህርት ይዤላችሁ መጥቻለሁ። እስከ መጨረሻ ከኔ ጋር እንድትቆዩ በአክብሮት ተጠይቃችኋለሁ። ማይክሮሶፍት ወርድን ከፍታለን። ማይክሮሶፍት ከፍቻለሁ። ምንም ነገር ከመጻፌ በፊት መጀመሪያ ምን ማድረግ አለብኝ? ወረቀቱን አጀስት ማድረግ መቻል አለብኝ። ወረቀቱ ከየት እስከ የት ድረስ ነው መጠቀም የምፈልገው የሚለውን አጀስትመንቱን መስራት መቻል አለብኝ። ምንም ወረቀቱን አጀስት የማደርግበት ቱል የለኝም እዚህ አካባቢ። ምን መኖር ነበረበት? ማስመሪያ ያስመጥቷል። ማስመሪያ መጥቷል። ይሄ ከጠፋ ኤዲት የምታደርጉበት ነገር የላችሁም። ስለዚህ ማስመሪያ እንዲታይ ማድረግ መቻል አለብኝ። አክቲቭ አይደለም ያለው። ቪው ውስጥ ገባና ሩለር አክቲቭ አደርጋለሁ። አክቲቭ ካደረኩት ይመጣል ማለት ነው። ሩለር መጥቷል። ስለዚህ የወረቀቱን አጀስትመንት በእነዚህ በግራና ቀኝ ቶፕ ኤንድ ቦተም ቪው አስተካክላለሁ ማለት ነው። አሁን ወረቀቱ በእርግጥ እኔ የምፈልገው ሳይዝ ነው። ወደዚህ ማስጠጋት እችላለሁ፣ ወደዚህ ማምጣት እችላለሁ። ዞሮ ግን እዚህ ላይ ላርገው ለጊዜው። በዚህ በኩልም ጥሩ እንትን ላይ አቀማመጥ ነው ያለው፣ ግን ማጥበብም ማስፋትም እንችላለን ማለት ነው። ከላይም እንደዚህ እስከዚህ ድረስ መጠቀም እንችላለን። ከዚህ በታች ማድረግ እንችላለን። የራሳችን ውሳኔ ነው የሚወስነው የምንጽፈው ጽሁፍ። በታች በኩልም እንደዚሁ፣ ምክንያቱም የጻፍነው ጽሁፍ ወደ ታች እንዳይሄድብን እንደገና ደግሞ ኳሊቲው እንዲጠብቅ በዚህ መልኩ አጀስትመንቱን እንሰራለን። ወረቀቷን ግን ከየት እስከ የት ድረስ ነው የምጠቀምባት የሚለው ለማሳየት ግሪን ላይንስ የሚባለውን እናበራለን። ግሪን ላይንስ እናበራ የወረቀቷን በስኩዌር መልክ ያለችው የወረቀቷን ሙሉ ከዚህ ሁሉ ወረቀት እችን ብቻ ነው የምንጠቀመው ማለት ነው። በግሪን ላይን የሚያሳየን ፓርት ብቻ ነው የምንጠቀመው። እዚህ ጋር ልሙጡን መጠቀም አንችልም። በዚህ በኩል ያለው ልሙጡን መጠቀም አንችልም። ለምሳሌ ይሄ ለምሳሌ ያክል እስከዚህ ድረስ ባይ ዲፎልት ቢጠብቀን ይሄ መጠቀም አንችልም ማለት ነው። ስለዚህ ትክክለኛ የሆነ አጀስትመንት አይደለም ያለው ማለት ነው። በዚህ በኩልም እንደዚህ ጥብብ ብሎ እዚህ ጋር ድረስ ቢመጣ የምንጠቀመው ከዚች እስከዚች ድረስ ብቻ ነው የሚያሳየን። ይሄ ምን ስላበራ ነው? ግሪን ላይንስ ስላበራ ነው። ግሪን ላይን ካላበራን ግን የሚያሳየን ነገር የለም። በቃ ራሱ ሲገድበን እናቆማለን እንጂ ራሳችን አውቀ ነው አይደለም የምንጽፈው። ስለዚህ የግድ እችን አብርተን ማየት መቻል አለብን። ወረቀታችን ከየት እስከ የት ድረስ ነው የምንጠቀመው የሚለውን በዚች በግሪን ላይን አብርተን ማጥፋት እንችላለን። የወረቀቱን ሳይዝ አይተን እንድናስተካክል እንዲጠቅመን ማለት ነው። ለማስተካከል እንዲጠቅመን ኢቭን ይሄም ወደ ታች ካወረዱት ይሄ ሙሉ መጠቀም አንችልም ማለት ነው። ስለዚህ አጀስትመንቱ የተስተካከለ ስላልሆነ ምንም ነገር ከመጻፋችን በፊት ምን እናደርጋለን? አጀስትመንቱን እንሰራለን ማለት ነው። ወረቀቱ ከዚህ እስከዚህ ድረስ መጠቀም አለብኝ። በዚህ በኩልም እስከዚህ ድረስ መጠቀም አለብኝ። በዚህ መጠቀም አለብኝ እስከዚህ ድረስ። ታች ኖርማል ነው ስላልነካካሁት። ከዛ አጠፋዋለሁ። በቃ የወረቀቴን ሳይዝ ካወቅኩኝ በኋላ አጠፋዋለሁ፣ ምንም ስለማይጠቅመኝ። አሁን ምን ይቀረናል? ይሄ ምናልባት ድንገት ሊጠፋ ይችላል። ይሄ በነገራችን ላይ እዚህ ጋር ያለው ኩዊክ አክሰስ ቱልባር ይባላል። የምንፈልጋቸው ቱሎች እዚህ ላይ ማስቀመጥ እንችላለን። እዚህ ላይ ለምሳሌ ሴቭ የሚል የለንም። ሴቭ የት አለን? እዚህ ውስጥ ሆም ውስጥ ገብተን ነው ሴቭ የምንሰራው። ስለዚህ ሴቭ የሚለው እዚህ ጋር ማምጣት እንችላለን። ከት የሚለው፣ ኮፒ የሚለው፣ አንዶ፣ ሬዶ የሚሉ በሙሉ እዚህ ጋር ማምጣት እንችላለን። ማምጣትም ይጠበቅብናል። ምክንያቱም በየደቂቃው በየሰከንዱ ስለምንጠቀምባቸው እነዛ ቱሎች አንዴ ተጠቅመን የምንተዋቸው አይደሉም። በየሰከንዱ በየደቂቃው የምንጠቀምባቸው ቱሎች ኩዊክ አክሰስ ቱልባር ላይ ማምጣት መቻል አለብን። እንዴት እናመጣዋለን? በቀጣይ ትምህርት ይዤላችሁ እመጣለሁ። ለጊዜው ግን በዚህ መልኩ እንቀጥላለን። ይሄ ኩዊክ አክሰስ ቱልባር ይባላል። እዚህ ያለው በሙሉ ደግሞ ሪበን ይባላል። ሪበን ውስጥ ምን እናገኛለን? ሜይን ታብስ እናገኛለን። ሜይን ታብስ ማለት ከላይ ያሉት ፋይል፣ ሆም፣ ብሉማክ ፒክቸርስ፣ ኢንሰርት፣ ፔጅ ሌይአውት ምናምን የሚሉ እነዚህ በነገራችን ላይ ብሉማክ ፒክቸርስ በራሴ ነው ኤዲት ያደረኩት።
ሆም በራሳችን ኤዲት ማድረግ እንችላለን። ኢንሰርት በራሳችን ኤዲት ማድረግ እንችላለን። ፔጅ ሌይአውት በራሳችን ኤዲት ማድረግ እንችላለን። ዞሮ ግን የምንፈልጋቸው ቱሎች የሚይዝልን የራሳችን ግሩፕ መጻፍ እንችላለን፣ ታብ መጻፍ እንችላለን ማለት ነው። እነዚህ ምን ይባላሉ? ከላይ ያሉት ሜይን ታብስ ይባላሉ። እዚህ ውስጥ ያሉት ደግሞ ግሩፕስ ናቸው። ለምሳሌ ክሊፕቦርድ አንድ ግሩፕ ነው፣ ፎንት አንድ ግሩፕ ነው፣ ፓራግራፍ አንድ ግሩፕ ነው፣ ስታይል አንድ ግሩፕ ነው ኤንድ ሶ ኦን። በእያንዳንዱ ግሩፕ ውስጥ ያሉት ደግሞ ቱልስ ይባላሉ። ቱልስ ማለት እነዚህ ይሄ አንድ ቱል ነው፣ ይሄም አንድ ቱል ነው፣ ራሱ የቻለ ቱሎች ናቸው። እና አጠቃላይ ይሄንን የያዘ ግን ሪበን ይባላል ማለት ነው። እዚህ ደግሞ የምናየው ስታተስ ባር ይባላል። ስታተስ ባር ማለት የምንጽፍበትን ቦታ አጠቃላይ ሙሉ መረጃ የሚሰጠን ማለት ነው። ሳይዝ ሊሆን ይችላል፣ ምን ያህል ወርዶች ተጠቅመናል፣ ምን ያህል ፊደላት ተጠቅመናል፣ ምን ያህል ፔጅ አለን፣ ስንት ፔጅ ደርሰናል፣ ስንት ወርዶች አሉ በዚህ ፔጅ ላይ ምናምን የሚል ኢንፎርሜሽን የሚሰጠን ነው። ወረቀት በምን መልኩ ነው እያየ ነው ያለ ነው የሚለው እዚህ ጋር ለምሳሌ ዙም የምናረግበት የያዘው ስታተስ ባር ይባላል። ስታተስ ባር ላይ ኢንፎርሜሽን ምንም ከሌለን ራይት ክሊክ እንገባና እዚህ ላይ ራይት ክሊክ እንልና እነዚህ አክቲቭ መሆናቸውን ቼክ እናደርጋለን። እነዚህ የምንፈልጋቸው ኢንፎርሜሽን ሊሰጡ የምንፈልጋቸው አክቲቭ መሆን መቻል አለባቸው። አክቲቭ ካልሆኑ ማየት ስለማንችል ማለት ነው። ለምሳሌ ፔጅ ነምበር ይለናል። ፔጅ ነምበር እዚህ ጋር ፔጅ 1 to 1 ይላል፣ ፔጅ 1 of 1 ይላል። ይሄ ኢንፎርሜሽን እንዲሰጠን ምክንያት የሆነው እዚህ ጋር አክቲቭ ስለሆነ ነው። ይሄን ካጠፋ ነው የፔጅ ኢንፎርሜሽን አይኖረንም፣ የወርድ ኢንፎርሜሽን አይኖረንም። ወርድም አጠፋሁት አክቲቭ ስላልሆነ ኢንፎርሜሽን ስለ ወርዶቹ የለንም፣ ምን ያህል ወርድ እንደተጠቀምን። አክቲቭ ካደረኩት ግን ወርድ የሚለው ይመጣል። ኢቭን ኮለምን ኢንፎርሜሽን ሲያስፈልግ ይሰጠናል። ፔጅ ይመጣል እና እነዚህ አክቲቭ መሆናቸውን ቼክ እናደርጋለን ማለት ነው፣ ስታተስ ባር ላይ ገብተን ማለት ነው። አሁን ወደ ዲኮሬሽን ልግባ። ለምሳሌ የሆነ ፊደል ልጻፍ፣ ካፕስ ቢ ልጻፍ። ካፕስ ቢ ዙም ላርገውና ዙም አረኩት። ፎንት ታይፑም ልቀይረው፣ ይሄን አደረኩት። አሁን ይሄ ዲኮሬት ማድረግ ብፈልግ እዚህ ውስጥ ገባለሁ። በጣም ብዙ ሰው አያውቀውም ብዬ አምናለሁ፣ በእርግጠኝነት ማለት ነው። ብዙ ሰው አይጠቀምበትም። ዲኮሬሽን ላይ ብዙ ጊዜ አንጠቀምበትም፣ በቀላሉ እዚህ ውስጥ ስለምናገኛቸው ማለት ነው። ግን ራሳችን ከስተማይዝ አድርገን መጻፍ እንችላለን፣ ዲኮሬት ማድረግ እንችላለን፣ ከለሩ መቀየር እንችላለን። እዚህ ጋር ኢታሊክ ማድረግ፣ ቦልድ ማድረግ ምናምን እሱ ቀጥታ እዚህም ስለምናገኘው። ነገር ግን እዚህ ላይ ያለችው ብዙ ሰው የማያውቃት ብዬ የማምነው ቴክስት ኢፌክት ትላለች። ቴክስት ኢፌክት ውስጥ እንገባና በጣም በሚገርም ሁኔታ እነዚህ አፕሊኬሽኖችን እናገኛለን። እነዚህ የምንጠቀምባቸው ኤዲት የምናደርግባቸው ሶፍትዌሮች እናገኛለን። ለምሳሌ 3D ማድረግ እንችላለን፣ ግሎው መስራት እንችላለን፣ ሪፍሌክሽን መስራት እንችላለን፣ ሻዶው መስራት እንችላለን፣ ቴክስት አውትላይን መስራት እንችላለን። ስለዚህ የቴክስት ፊሊንግ ግሬዲየንት ማድረግ እንችላለን። ለምሳሌ ቴክስት ፊል ግሬዲየንት ማድረግ እንችላለን፣ የተለያየ ከለር እንዲኖረው። ለምሳሌ እዚህ ውስጥ እንገባና ብዙ አይነት ከለሮች አሉ። የምንፈልገው ከለር አድርገን ይሄው እዚህ ጋር አስቀምጦልናል። የዚህ አይነት ዲዛይን ይሰጠናል ማለት ነው። አሁንም ተመለስን እዛ ውስጥ እንገባና እኔስ ቴክስት ፊል ነው ይሄ አውትላይን ማለት ዳርዳሩ ሊኖር የሚገባው ወይ ደግሞ የምንፈልገው አሁንም ግሬዲየንት ማድረግ እንችላለን፣ ኦር ደግሞ ሶሊድ ማድረግ እንችላለን። ሶሊድ ገባውኝና ዳርዳሩ ምን ላርገው? ይሄ ቢጫ ላርገው ወይ ደግሞ ይሄን ከለር ላርገው? ሰማይ አረንጓዴ። እሺ ይሄው አረንጓዴ፣ ዳርዳሩን አረንጓዴ ያረኩት ማለት ነው። አሁንም ገባና እዚህ ውስጥ ሻዶው ይኖረው። አሁን የሰራሁት ሻዶው እንዲኖረው ከፈለኩኝ ሻዶው ውስጥ ገባለሁ። የጽሁፉ ሳይዝ ነው መምጣት ያለበት 100% ማለት ነው። በጽሁፍ ሳይዝ መሆን መቻል አለበት ሻዶው። ካልሆነ ትንሽ ሳይዝ ነው የምትሆነው ሻዶው። እንደዛ ከሚሆን 100% ብናደርገው ተመራጭ ይሆናል።
100% አደረኩትና ትራንስፓረንሲ ትንሽ ወደ 16 20 26 ችግር የለውም እዚህ አካባቢ እናደርገዋለን። ብለርድ ይሁን ትንሽ ብለርድ ድምቅ ያለ ጥላ እንዳይሆን ማለት ነው። አንግሉ 30 ምናምን እዚህ አካባቢ ብናደርገው ችግር የለውም። ዲስታንሱ የተወሰነች 5 6 እንደየሁኔታው እያየን እንቀይረዋለን። እስኪ ቼክ እናድርገው። ሻዶው ሰራው ማለት ነው። አያችሁት? ሻዶው ሰራው። ትራንስፓረንሲው ደብዘዝ ያለ ያደረገው ሻዶው ትራንስፓረንሲ ትንሽ ስላደረኩት ነው። ማነው ትልቅ ስላደረኩት ነው። ትራንስፓረንሲ 0 ካደረኩት ድምቅ ይላል። ትራንስፓረንሲ ለምሳሌ 0 ባደረገው ድምቅ ያለ ነው የሚሆነው። ሻዶው ድምቅ ይላል። ይሄው። ስለዚህ በዚህ መልኩ መስራት እንችላለን። ሌላ አሁንም እዚህ ውስጥ እንገባና ቴክስት ኢፌክት እንላለን። ሪፍሌክሽን፣ የጽሁፍ ሪፍሌክሽን ማለት እዚህ ውስጥ እንገባ። ሪፍሌክሽን ካልን በኋላ እዚች ጋር እንገባና ምንም አይነት እንትን እንዳይኖረው ይሄ ልዩነት ዝቅ እንዳይል በጣም ዝቅ ማድረግም እንችላለን ክፍተት እንዲኖረው፣ ግን እዛው ላይ እንዲሆንልኝ በዚህ መሰራውት ሪፍሌክሽን እንደፈለግን ማንቀሳቀስ እንችላለን። ይሄም አጀስትመንቱ በራሳችን መስራት እንችላለን። ዲስታንስ የተወሰነች ዲስታንስ 0 ነው የመረጥኩኝ። 1 ላርጋት። እሺ ከዛ ብለርዷ ትንሽ ትጨምር። ኦኬ ከዛ ኦኬ ስለው ይሄው እዚህ ጋር ያያችሁት ሪፍሌክሽኑ ወደ ታች ሪፍሌክት አድርጓል ማለት ነው። ግን በሁለቱ መካከል ዲስታንስ አላት። እችን ዲስታንስ መዝጋት ከፈለጋችሁ መዝጋት ትችላላችሁ። ዲስታንስ 0 ማድረግ ነው። ዲስታንስ ሪፍሌክሽን ዲስታንስ 0 ማድረግ ትችላላችሁ። 0 ከሆነ ከጽሁፏ ይሄው በጽሁፏ ልክ ትሆናለች ማለት ነው። ገጥማለች ማለት ነው። ሌላ አሁንም እዚህ ውስጥ እንገባና ግሎ ኤንድ ሶፍት ኤጅ፣ ይሄ ዳርዳሩ ምን አይነት ከለር ይኖረው ምን ግሎ ይኖረው የሚለው ነው። በዚህ መልኩ አማራጮች አሉን። ድምቅ ያለ እንደዚህ ከለሩም ይመርጥልናል፣ ሳይዝም ይመርጥልናል። ሳይዝ ለምሳሌ እንደዚህ 10 ብናደርገው ወይ ደግሞ ትንሽ 5 ብናደርገው ያሳየናል። እስኪ ይሄው ይሄው ዳርዳሩ እንደዚህ ግሎ ይባላል። ይሄ አሁን ምን ቀረን? 3D 3D ደግሞ እዚህ ጋር መምረጥ እንችላለን። በዚህ መልኩ ይሁን በዚህ መልኩ ይሁን የምንፈልገው መምረጥ እንችላለን። በእያንዳንዱ ይሄው ቁጥሮቹ አጀስት ማድረግ እንችላለን ራሳችን። እንደዚህ እያደረግን ሰራን። ኦኬ 3D ያደረግነው ማለት ነው። አያችሁት? የሚያምር 3D ሆነ ማለት ነው። አሁን የምንጽፈው አንዷን ሰራን። አንዷን ከሰራን በኋላ እዚህ ጋር ጽሁፍ ልጻፍ። እዚህ ጋር ሳይዙ ልቀንሰውና ላርገውና የሆነ ጽሁፍ ልጻፍ። ተመሳሳይ ነው የሚሆነው። ተመሳሳይ በሰራሁት ልክ ነው የሚሆነው ማለት ነው። ኦር ደግሞ አንዱ ለምሳሌ ታች ልውረድና እዚህ ጋር ጽሁፍ ልጻፍ። ተመሳሳይ ነው የሚሆነው። ተመሳሳይ ነው የሚሆነው። አንዴ ከሰራሁት ሰራሁት ነው። ስለዚህ ሌላ አሁን ለምሳሌ እዚህ ጋር የምጽፈው ኖርማል ጽሁፍ ነው። ነገር ግን ይሄ ኖርማል ጽሁፍ በዚህ መልክ ስራልኝ ማለት እችላለሁ። ያ ሁሉ ልፋት መልፋት አይጠበቅብኝም። ምን አደርጋለሁ? አንዷን ፊደል ሰሌክት አደርግና ፎርማት ፔይንተር የምትባለው ለዚህ ነው የምጠቅመው። እንዳለ ቅድም ስሰራው የነበረው ልፋት መልፋት አይጠበቅብኝም። ምን አደርጋለሁ? የምፈልገውን እንዲሆንልኝ የምፈልገውን ሰሌክት አደርጋለሁ። ሰሌክት አደረኩኝ። ከዛ ፎርማት ፔይንተር እላታለሁ። ፎርማት ፔይንተር አክቲቭ ካደረኩ በኋላ ጽሁፎች ላይ ሰሌክት አደርጋቸዋለሁ። ከዛ ልክ ጽሁፎቹ ምን ይሆናሉ? ልክ መጀመሪያ እንደሰራሁት አድርጎ ይሰራልናል። ሳይዝም ጭምር ሳይቀንስ። ነገር ግን ሳይዙ ይሄን ሳይዝ አልፈልግም ካልኩኝ እንደዚህ ቀንሼው ምን ይሆናል ማለት ነው? መጀመሪያ በሰራሁት ዲዛይን ሰራልኝ ማለት ነው። ፎርማት ፔይንተር እንደዚህ አድርግልኝ እንደማለት ነው።
እንደዚህ መስራት ረጅም ጊዜ ይወስድብኛል። ስለዚህ አንተ ራስህ በዚህ አይነት ፎርም አድርግልኝ፣ ቀይርልኝ፣ ወደዚህ ፎርም ቀይርልኝ ብለን የምናዝበት ነው። ፎርማት ፔይንተር በጣም ጠቃሚ ቱል ነች። በጣም ጠቃሚ ቱል ነች። አታስለፋንም፣ ጊዜያችን ሴቭ ታደርግልናለች። በዚህ መልኩ መጠቀም ትችላላችሁ። ዲዛይናችሁ በዚህ መልኩ ልታሳምሩት ትችላላችሁ የሚል ትምህርት ነው የዛሬው። እስካሁን የተከታተላችሁኝ እጅግ በጣም አመሰግናለሁ። ጥሩ ትምህርት አግኝታችኋል ብዬ ተስፋ አደርጋለሁ። ጥሩ ትምህርት ካገኛችሁበት ለሌሎችም እንዲዳረስ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት እጠይቃለሁ። አመሰግናለሁ።